ወደ አዲስ አበባ የሸሹ ሶስቱ ጀነራሎች ለአዲስ አበባ ነዋሪዎች የተሰጠ አስቸኳይና ጥብቅ ማስጠንቀቂያ። የዓለም ጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ስለ ኢትዮጵያ በተናገሩበት ቅጽበት የቀረበባቸው ከፍተኛ ትችት። ወደ አዲስ አበባ የሸሹ ጀነራሎች እነማን ናቸው? አሁንስ የት ነው ያሉት? ለመዲናዋ ነዋሪዎች የተሰጠው ማስጠንቀቂያስ ምን አዘል ነው? ዶክተር ቴድሮስ አድሃኖም መግለጫውን ባወጡበት ቅጽበት የተሰነዘረባቸው ትችት ምንድነው? ለምንስ? የሚለውን በዝርዝር እንመለከታለን። ሰላምና ጤና በያላችሁበት ሁሉ ይብዛላችሁ። የታርጌት ኒውስ ነው። በየዕለቱ አዳዲስ ወቅታዊ ትኩስና እውነተኛ መረጃዎች የሚቀርቡበት ቻናል ነው። ለቻናላችን አዲስ ሆናችሁ እስከ መጨረሻው በመከታተል ቤተሰብ እንድትሆኑ እንጋብዛለን። እስከ ፍጻሜው ድረስ አብራችሁን ቆዩ። መዲናይቱ አዲስ አበባ መደበቂያና መሸያ የሆነች ነው። ከህዝቡ አንስቶ እስከ ከፍተኛ አመራሮች ነፍስ የማዳን ሩጫውን ተያይዘውታል። ከመቀለ በፍራቻ በሌሊት በውድቅት ጨለማ የሚደረጉ ጉዞዎች እንዳሉ ለሚዲያችን በውስጥ የተላኩ ተንቀሳቃሽ ምስሎች ያሳያሉ። የትግራይ ክልል ነዋሪዎች ባገኙት አጋጣሚ ሁሉ ያገኟትን ቀዳዳ ተጠቅመው እግሬ አውጭኝን ተያይዘውታል። አንዳንዶች ወዴት እንደሚሄዱ በቅጡ ሳያውቁ እግሬ ወደ መራኝ አይነት ጉዞን ይዘዋል። ከሰሞኑ ወደ አዲስ አበባ ስለመሻቸው መረጃ ሲናፈስባቸው የነበሩ የትግራይ ክልል 3 ከፍተኛ ጀነራሎች ጉዳይ በተመለከተ የተጣራ መረጃ ደርሶናል። አሁን ላይ በጦርነቱ ስጋት ከፍተኛ ባለስልጣኖች እየፈረጠጡ መሆኑም ተሰምቷል። በዚህ ሁሉ ግን እጅግ የሚያሳዝነው ምስኪኑ የትግራይ ህዝብ ነው። እላዩ ላይ የጥይት እርምታ ድምጽ የሚወርድበት፣ መከራ እላይ በላዩ የተደራረበበት፣ ለቅሶና መራር የሲቃ ድምጽ አልወገድ ያለው የትግራይ ህዝብ ነው። እጅግ የሚያሳዝነው። እናም በአሁኑ ወቅት ትግራይን አስመልክቶ በርካታ መረጃዎች እየተደመጡ እንዳለም ታውቋል። ከሰሞኑ ወደ ትግራይ ክልል በመግባት ትግራይን ተቆጣጥረዋል እየተባለላቸው ያሉ የመከላከያ ሰራዊቶችን በተመለከተ መረጃው ፍጹም ሐሰት ነው የሚሉ መረጃዎችም እየተሰሙ ነው። ጀነራል ታደሰ ወረደም አልተስማማውም ብለዋል። ነገሩ ግን ምንም እንኳን ሐሰት ይባል እንጂ የሚቀር እንዳሉንም እየተገለጸ ነው። ትግራይ በአሁኑ ወቅት ይህ ነው ተብሎ በማይገለጹ አጀንዳዎች ተወጥራለች። አንድ ጎራ ተሰብስቦ ሲሸሽ፣ ሌላው ጎራ አትምጡብኝ ሲሉ የሙጥኝ ብለዋል። ለመሆኑ ወደ አዲስ አበባ የሸሹ 3ቱ ከፍተኛ አመራሮች እነማን ናቸው? ጀነራል ታደሰ ወረደ ጉዳዩን አስመልክተው ምን አሉ? 3 የቀድሞ የትግራይ ኃይሎች ከፍተኛ አዛዦች በዚህ ሳምንት ትግራይን ለቀው በመውጣት ወደ አዲስ አበባ መግባታቸው ተረጋግጧል። ብርጌድ ጀነራል ጉሽ ገብረ፣ ብርጌድ ጀነራል ከበደ ፍቃዱና ኮሎኔል ንጉሴ ወልደ ገብርኤል የተባሉ እነዚህ መኮንኖች ለ2 ዓመታት በዘለቀው የትግራይ ጦርነት ወቅት ከፍተኛ የአመራር ቦታዎችን የያዙ ነበሩ። የተሰማው የፕሪቶሪያ ስምምነት ከተፈረመ ከ3 ዓመታት በኋላ በፌዴራል መንግስቱና በትግራይ ባለስልጣናት መካከል ባልተፈቱ አለመግባባቶች ምክንያትም ለሳምንታት የዘለቀው ውጥረት እየተባባሰ በመጣበትና ወታደራዊ ዝግጅቶች እየተደረጉ ባሉበትም ወቅት ነው። ብርጌድ ጀነራል ጉሽ አርብ ዕለት ለመረጃ ምንጫችን በሰጡት ቃልም 3ቱ መኮንኖች ረቡዕ ዕለት አዲስ አበባ መግባታቸውን አረጋግጠዋል። ህይወታችንን መምራት አልቻልም፣ ይሰልሉናል፣ ይከታተሉናል፣ እንዲሁም ኑሯችንን አስቸጋሪ አድርገውብናል ያሉ ሲሆን ወደዚህ የመጣ ነው የራሳችንን ዘዴ ተጠቅመን ነው ሲሉም አክለዋል። ከትግራይ የመውጣታቸው ሁኔታና በአዲስ አበባ ስላላቸው እቅድ ለተጠየቁት ጥያቄ ብርጌድ ጀነራል ጉሽ ቀጣይ እርምጃዎቻቸው በይፋ ከመግለጻቸው በፊት በመጀመሪያ ከሌሎቹ 2 የቀድሞ አዛዦች ጋር እንደሚመክሩ ነው የተናገሩት። በቀድሞ የትግራይ ኃይሎች ውስጥ የ15ኛው ክፍለ ጦር አዛዥ የነበሩት ብርጌድ ጀነራል ጉሽ በጥር ወር አጋማሽ በትግራይ ሰላምና ጸጥታ ቢሮ ቁጥጥር ስር ውለው እንደነበርም ይታወሳል። ቢሮው በወቅቱ እርምጃውን የውስጥ የጸጥታ ጥበቃ ተግባር በማለት የገለጸ ሲሆን ዓላማውም በወታደራዊ መዋቅር ውስጥ ስርዓትና ተጠያቂነትን ለማስፈን እንደሆነና ማንኛውም ግለሰብ ከህግ በላይ እንዳልሆነም ገልጾም ነበር። እናም አሁን ላይ እነዚህ ጀነራሎች ከትግራይ ወደ አዲስ አበባ መምጣታቸውን ራሳቸውም በግልጽ እየተናገሩ ይገኛሉ። በተያዘ መረጃ መከላከያ ትግራይ እንዲገባ አልተስማማም ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናግረዋል። በሌተናንት ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ተስማምቷል መባሉን አስተባብሏል። የጊዜያዊ አስተዳደሩ
ፕሬዝዳንት ጀነራል ታደሰ ወረደ ጽህፈት ቤት ባወጣው መረጃ መከላከያ ሰራዊት በትግራይ ክልል በሚገኙ የቀድሞ የሰሜን ዕዝ ካምፖች እንዲሰፍር አለመስማማቱንም አስታውቋል። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ሲል ነው ያስተባበለው። ባለፉት ቀናት የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ቆይተዋል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በጉዳዩ ላይ የተሰጣቸውን ትዕዛዝ ለማስፈጸም መስማማታቸውን በማህበራዊ ሚዲያ በስፋት በተሰራጨው መረጃ ላይም ተገልጿል። ይሁን እንጂ የጀነራል ታደሰ ወረደ ጽህፈት ቤት የካቲት 14 ቀን 2018 ዓ.ም ባወጣው መረጃ የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን ዕዝ ካምፖች እንዲሰፍር ተስማምቷል መባሉን ነው ያስተባበለው። ወደ ቀጣይ ጉዳያችን ስናመራ በመዲናዋ ከቅርብ ጊዜ ወዲህ እየተስተዋለ ያለው ከፍተኛ የሙቀት መጠን ያልተለመዱ በሽታዎችን ሊያስከትል ስለሚችል ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ ተጠየቀ። ምንም እንኳን አዲስ አበባ ያለችበት መልክዓ ምድር አቀማመጥ በከፍታ ቦታ ላይ ቢሆንም ከጥቂት ዓመታት ወዲህ የአየር ሁኔታው እየተቀየረ መምጣቱን በኢትዮጵያ ሜትሮሎጂ ኢንስቲትዩት የጤና ሜትሮሎጂ ባለሙያ የሆኑት አቶ ደሳለኝ ታረቀኝ ገልጸዋል። በከተማዋ ከወትሮ በተለየ መልኩ በየቤቱ የሙቀት መጠኑ እየጨመረ በመሆኑ ለጤና ልዩ ትኩረት መስጠት እንደሚገባ ነው የተገለጸው። በከተማዋ ባለፉት ጊዜያት ተከስቶ የነበረው የወባ በሽታ የሙቀት መጠን መጨመርን ተከትሎ ለሚከሰቱ የጤና እክሎች አንዱ ማሳያ መሆኑን ተጠቁሟል። በመሆኑም በመጪዎቹ 4 የበልግ ወራት ህብረተሰቡ ለወባ፣ ለቆዳ ህመምና ለሌሎች ሙቀትን ተከትለው ለሚከሰቱ በሽታዎች ሊጋለጥ ስለሚችል አስፈላጊውን ቅድመ ጥንቃቄ እንዲያደርግ ነው የተገለጸው። ወደ ቀጣይ ጉዳያችን ስናመራ የዓለም ጤና ድርጅት ዋና ስራ አስኪያጅ የሆኑት ዶክተር ቴድሮስ አድሃኖም ላይ ከፍተኛ የሆነ ትችት ቀርቦባቸዋል። ዶክተር ቴድሮስ አድሃኖም የትግራይ ክልልን፣ አማራና እንዲሁም ደግሞ ሌሎች ግጭት ያለባቸውን ክልሎች በተመለከተ የሰጡት መግለጫ ከፍተኛ ትችት እንዲነሳባቸው አድርጓል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢትዮጵያ ያንዣበበውን የጦርነት ድባብ መሰረት በማድረግ ለሰላም አማራጭ ቅድሚያ እንዲሰጥ ተማጽኖ ያዘለ ያለው መልእክትም በማህበራዊ ትስስር ገጻቸው ላይ አስተላልፈዋል። ዶክተር ቴድሮስ አድሃኖም የጦርነት ትርፍ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው። ስለዚህ እውነተኛ ጀግኖች ሰላምን ይመርጣሉ ሲሉም ጽፈዋል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ስለ ሰላም ያደረጉት የአማርኛ ጥሪ በባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ ዘንድ ጠንከር ያለ ትችትም ገጥሞታል። ረዳት ፕሮፌሰር ነብዩ ባዬ በፌስቡክ ገጻቸው ባስተላለፉት መልእክት ስለ ሰላም ሲሆን ብቻ ነው በአማርኛ የሚጽፉልን ሲሉም ዶክተር ቴድሮስ አድሃኖም ጠይቀዋል። ዶክተሩ በአንድ በኩል ለታጣቂ ድርጅት የደስታ መግለጫ ሲሰጡ፣ በሌላ በኩል ደግሞ ስለ አእምሮ ጤናና ስለ ሰላም ማውራታቸው ቅራኔ ያለው መሆኑን ረዳት ፕሮፌሰር ነብዩ ባዬም ገልጸዋል። በጣም የሚገርም ነው። መቼም በጣም ከፍ ያለ የዓለም ድርጅትን እየመሩ በጣም ዝቅ ያለ እዋጋለሁ የሚል ነፃ አውጪ ድርጅትን እንኳን ለውልደት አደረሰ ይላሉ። በማግስቱ ስለ አእምሮ ጤና በጣም ይናገራሉ። ደግሞ በሶስተኛው ቀን በጣም በማለዳ ተነስተው በጣም ሰላም ያስፈልገናል ይሉናል ሲሉም ሞግተዋል። ሶስቱም ሀሳባቸውን በተለያየ ቋንቋ ነው የጻፉልን የሚሉት ረዳት ፕሮፌሰሩ ውጊያውን ነው የሚመኙልን፣ የአእምሮ ጤናውን እንያዘላቸው፣ ስለ ሰላም ሲሆን ብቻ ነው እንዴ በአማርኛ የሚጽፉልን ሲሉም ጠይቀዋል። በጣም ነው እንዴ እንደ ድሮ የውጊያ የአእምሮ ጤና እናም የሰላም ድብልቅ የማይገባን የሚመስሉት? በጣም ጤና እንዲሰጥልን ነው መቼም መመኘት የሚገባን ሲሉ ዶክተር ቴድሮስ ቅዱስ መጽሐፍም ሰይፍ የሚያዝ አካሄድን እንደሚከተሉ በግልጽ ረዳት ፕሮፌሰሩ አስቀምጠዋል። ይህም መረጃ እጅግ እያነጋገረ ይገኛል። ውድ ተመልካቾቻችን እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳቦቻችሁን ኮሜንት ላይ ጻፉልን። በሌላ መረጃ እስክንገናኝ ድረስ መልካም ቆይታ